በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። የምኩራብ ሰንበት ዕለት ከተነበቡት የመጽሐፍ ቅዱስ ክፍሎች መካከል አንዱ ገባሬ ሰናዩ ዲያቆን ያነበበው ይሄንን ክፍል ነው። ለምንድነው ጌታ ጅራፍ አበጅቶ በዚያ በቤተ መቅደሱ ይሸጡ ይለውጡ የነበሩትን ሰዎች ባባረረበትና ገበታቸውን በገለበጠበት ዕለት ይህንን ምንባብ ከዚያ ታሪክ ጋር አብረን እንድናነብ ቤተክርስቲያን ለምን ሰጠችን? ምክንያቱን እነግራችኋለሁ። ምክንያቱም እነዚያን ሰዎች ቤተ መቅደሱን የንግድ ቤት እንዲሆን ያስደረጋቸው አሕዛብን ገፍተው አባረው ቦታውን ገበያ እንዲሆን ያደረጉበት ሐሳብ የመጣው ከዚህ ልብ ስለሆነ ነው። ልብ ብላችሁ አድምጡት። ሐዋርያው ቅዱስ ጳውሎስ የሚናገረው እነዚያ ሰዎች ምንድን ነበር የሚያደርጉት የነበረው? በመብል በመጠጥ ወይንም ደግሞ ስለ በዓል ወይንም ደግሞ ስለ ሰንበት ያገኙትን ሁሉ የሚከሱ ነበሩ። አሕዛብን የገፉበት ምክንያት እኛ ማንበላውን ይበላሉ፣ ሰንበትን አያከብሩም ብለው ነው የነበረው። በዛ ምክንያት ጥላና ምሳሌ በሆነው ነገር ሰዎችን መግፋት ጀመሩ። ስለዚህ የቤተ ክርስቲያን አባቶች ወንጌልን ለተቀበልን የሥላሴ ልጅነትን ላገኘን ለኛ ማሳሰቢያ የሆነን ዘንድ በዚያች ዕለት ይሄንን ክፍል እንድናነብ አደረጉን። እንደገና ቃሉን አነብላችኋለሁ እና ከዚያ ከቤተ መቅደሱ ታሪክ ጋር አብራችሁ እዩት። እንዲህ ይላል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በሥጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። ይታያችኋል። ማንም አይፍረድባችሁ፣ ማንም አይክሰሳችሁ እያለ ሲናገር ለምን? ምክንያቱም አፋዊ ክርስትናችን ውጫዊ በሆነ ነገር ላይ ከቀረ ሁልጊዜ ሌላውን ከሳሽ ነው የምንሆነው። ወደ ልባችን አልመጣንማ። ራሳችንን ስላልተገነዘብን ክርስትናችንን መግለጥ የምንፈልገው አፋዊ በሆነ ነገር ሌላውን በመክሰስ ነው፣ ሌላው ላይ በመጠቆም ነው። ለዚህ ነው ዛሬ ሰዎች ቤተክርስቲያን መምጣት እንኳን እስኪፈሩ ድረስ ብሳሳትስ፣ ሰዎች ቢገላምጡኝስ፣ ሰዎች ቢጠቋቆሙብኝስ እስኪሉ ድረስ የምናስፈራ የሆንበት ምክንያት፣ የክርስቶስ ፍቅር ከኛ የራቀበት ምክንያት አፋዊ ክርስትናን የክርስትና መገለጫ ስላደረግነው ነው። እንደዚህ ያለ ሰው ይለናል ሐዋርያው ቅዱስ ጳውሎስ ቁጥር 19 ላይ ምዕራፍ 2 ቆላስይስ ላይ እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። የክርስትና ግቡ ራስ ወደ ሆነው ወደ ክርስቶስ መጠጋት ነው። ክርስቶስን መምሰል ነው። ክርስቶስ እናንት ደካሞች ሸክማችሁ የከበደ ወደኔ ኑ እኔም አሳርፋችኋለሁ ነው ያለው። ለዚህ ነው አባቶቻችን የምኩራብ ዕለት ይሄንን እንድናነበው ያደረጉን። አሕዛብን እንዲገፉ ያደረጋቸው እነዚያን ሰዎች ቤቱን ቤታችን ብለው እንደፈለጉ እንዲሆኑ የንግድ ቤት እንዲያደርጉት ያደረጋቸው ይህ የመታበይ ሕይወት ነው። ሰው የሚታበየው ራሱን ማየት ሲያቅተው ነው። አፋዊ በሆነ ላይ በሆነ ግልብ በሆነ ነገር ውስጥ ሲቀመጥ ነው። ስለዚህ ጥያቄ ይሄ ነው። ሌላውን ሰው የምታዩት በምን መንገድ ነው? በውጫዊ ነገሩ ነው? ያቺ እህት አጠገባችሁ የቆመችው፣ ያ ወንድም አጠገባችሁ የቆመ ምን አይነት ሕይወት እንዳለው ታውቃላችሁ? ከሁሉ በላይስ በውስጡ ያለውን የእግዚአብሔርን መልክ አይታችኋል? በውስጧ ያለውን የእግዚአብሔርን መልክ አይታችኋል? በዚያም ምክንያት የእግዚአብሔር ልጅ እንደሆነ የእግዚአብሔር ልጅ እንደሆነች አውቃችሁ አክብራችሁታል? ያ ከሆነ በእውነት ደካሞችን የሚያቅፈው
የእግዚአብሔር ልጅ የኢየሱስ ክርስቶስ ተከታዮች ናችሁ። እግዚአብሔር አምላክ በውጫዊው ነገር ጥላ በሆነው ነገር ሰዎችን ከመግፋት ይጠብቀን። አሜን።